ብቻህን ነበር የጠራሁት ዳኒ። እኔም እሱ እንዳናቀም ነበር ነግረንሽ ነበር እኮ እንደማንቀር ያ እስኪመር ብቻ ይፈልግሽ። እሺ እንዴት ናችሁ? አንተም ብቻህን ነበር የፈለግኩ። አንድ 5 ደቂቃ ትሰጭናለሽ? እንድታውቁ የምፈልገው ነገር እኔ ከህይወታችሁ እንደወጣ እንደፈለጋችሁ እናንተም ከህይወቴ እንድትወጡ ፈልጋለሁ። ማን መጣ? ተጠርተን እኮ የመጣ ነው። እሱ ብቻ ነበር ነው እሱ ብቻ የጠራ ነው። ትናንትና እሱ ነጠራልሻለሁ። እሱን በሚመለከት ነገር በጠቅላላ እኔ አለው ብዬሻለሁ። በቃ አይመለከትሽም። ይመለከተኛል። ለመጁ አንቺ ቦርሳ ነሽ አይደለሁም። ቦርሳ ነሽ እንዴ? እሱ በየቦታው በየሄደበት ሁሉ አንቺ ድራጎን ዝም በይ እባክሽ። አትጭይባት። ትናንትና ዝም አልኩሽ። ሲባል እንዳትጭይባት ጾም ማውራታችን ትናንትና ዝም ብዬሻለሁ። ከዚህ በኋላ እጅሽን አታነሽባት። አርፈሽ ቁጭ በይ። እያናገርኩ ነው። ቁጭ በይ። ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደ ቤቴ በሰላም መጣችሁ። እንኳን ደህና መጣችሁ በድጋሚ። እንዴት ናችሁ? እንግዲህ ከዚህ በፊት በጣም ብዙ ነገሮች ተፈጥረው ነበረ በኔና በሱ መሀል፣ በኔና በዳኒ ማለት ነው። እና በጣም ብዙ ሰዎች እኔ እሱን እንደምወደው ነው የምታስቡት። እኔ ግን ደጋግሜ ነግሬያቸዋለሁ እሱን እንደማልወደው ወይም ደግሞ ለሱ ስሜት እንደሌለኝ ደጋግሜ ነግሬያቸዋለሁ። ግን ደጋግሜ ብናገርም እናንተ ላይ የፈጠረው ነገር አልነበረም፣ አዲስ ነገር አልፈጠረም እናንተ ጋር ማለት በቃ እኔ ለሱ ስሜት የለኝም ማለቴ ረጅም ዓመት አብረን ሆነናል። ግን እስካሁን ድረስ ምንም አይነት ስሜት ውስጥ ሆነ ምንም አይነት ሪሌሽን ውስጥ አልገባንም ነበር እና በጣም ብዙ ሰው ግን እያየምና እያሰበ ያለው ምንድነው እኔ ዳኒን እንደምወደው እኔ ከዳኒ ጋር መሆን እንደምፈልግ ምናምን ነው እየታሰበ ያለው ማለት ነው። እና የቱንም ርቀት ድረስ መሄድ ካለብኝ የቱንም ርቀት ድረስ መሄድ ኖሮብኝ ከሆነ የቱንም ርቀት ለመሄድ ዝግጁ ነኝ። ምክንያቱም እኔ ምንም አይነት ፍላጎትም ሆነ ሀሳብ የለኝም። አሁን ትናንትና ከትናንትና ወዲያ እሱና የሆነች ልጅ ሆነው ምናምን ያደረጉት ነገር ነበር። ግን ምንም እኔ ስሜት አልተሰማኝም በወቅቱ። ምንድነው እንደዛ አድርጎ ለምን ጠራኝ? እልህ ነው መሰለኝ እሱ እንደዚህ አይነት ነገሮች የከተተ ያለው እልህ ነው መሰለኝና እልህ ከሆነ ደግሞ ይወጣለታል። እኔም ደግሞ እሱን ላበሽቀው ፈልጋለሁ ዛሬ ማለት ነው። ምክንያቱም እሱም ለኔ ያለውን ስሜት ማወቅ አለባችሁ እናንተ። እኔ ለሱ ያለኝ ስሜት በጣም ብዙ ጊዜ ትነግሩኛላችሁ ምናምን፣ በጣም ተወጂዋለሽ፣ አብረሹ መሆን ትፈልጊያለሽ፣ ለዛ ነው እንደዛ የምታረጊው ምናምን ትሉኛላችሁ። ግን አይደለም በቃ እኔ ከሱ ጋር የሆንኩት ከሱ ጋር ነገሮችን የማደርገው ምናምን ጓደኛዬ ስለሆነ ነው። መበሻሸቅ ውስጥ ደግሞ ገብተን ከሆነ ደግሞ ከኔ በላይ እሱ ሊሆን አይችልም በምንም መልኩ ማለት ነው። እና ይሄን ሁሉ ነገር ከማለቴ በፊት ግን አንድ ነገር ማለት ፈልጋለሁ። ዛሬ በፂን አገኘዋለሁ ማለቴ የሁሉ ሰዓት አልተገናኘንም ነበር፣ የሁሉ ቀን አልተገናኘንም ነበረ። ቴክስት አድርጌለት ነበረ ምናምን ማለት በጣም ተናዶብኝ ነበረ። ግን እኔና እሱ አውርተን ይቅርታ ጠይቀዋለሁ። በድጋሚም ደግሞ እናንተ ፊት ይቅርታ መጠየቅ ፈልጋለሁ። ምክንያቱም የነበረውን ሲቹዌሽን መቅረጽ አልቻልኩም ነበር። የነበርኩበት ሁኔታ መቅረጽ የሚያስችል ነገር አልነበረም ነበርና ለዛ ነው ሰው አጥፍቻለሁ ማለት የማይሆን ነገር ለመፍጠር ሞክሬያለሁ። ግን ደግሞ ያው አንዳንዴ ጥፋቱ የሚታያችሁ ነገሮች ካለፉ በኋላ ቢሆንም ግን ታይቶኛል እና ያው ጥፋት አጥፍቻለሁ። በዚህ ጓደኞቹ፣ ቤተሰቦቹ ሁላችሁም በማይሆን መንገድ እንድትረዱኝ አልፈልግም። ወይም ደግሞ እሱ የኔ መሳሪያ እንደሆነ አድርጋችሁ እንድትረዱት አልፈልግም። የበፂም ወዳጅ ትኖራላችሁ፣ ዩቲዩብ ላይ ብዙ የወደዳችሁ ሰዎች አላችሁም ትኖራላችሁም እና እናንተንም ስለወደዳችሁት በጣም አመሰግናለሁ። እውነት ለመናገር ግን ደግሞ ያለ ጥፋቱ ወቅሸው ነበርና አጥፍቻለሁ። ይቅርታ፣ በጣም ይቅርታ አድርጉልኝ። ከዛም በፊት ከነገሩ በፊት ማለት ነው በጣም ይቅርታ። እና በዚህም ይሄን ቪዲዮ ታዩ ይሆናል። ብዙ ነገሮችን አውርቼ አንተ ጋር ያለውን ነገር ማስቀየር እንኳን ባልችል የተወሰነ ነገር መሞከር ስለምፈልግና ስላለብኝ ነው ይሄንን ያደረኩት እና ይቅርታ በድጋሚ። እና ዛሬ በፂ ይመጣል። ብዙዎቻችሁ እንደናፈቃችሁ ተስፋ አደርጋለሁ። ይመጣል ዛሬ በፂ ሰው በመጀመሪያ ይቅርታ ጠይቀዋለሁ። ከዛ ግን ዳኒን ጠርቸዋለሁ።
ዳኒን ጠርቼዋለሁ። ማለት ዳኒን ለማስቀናት ሳይሆን በቃ እናንተ እንድትረዱ ነው፣ ስሜቱን እንድትረዱ ነው እያደረኩኝ ያለሁት። ዌልካም። እንዴት ነህ? አሁን ማኩርፈ ነው ወይስ አላኩርፍም? ደህና ነህ? ቪዲዮ ከመጀመሪያ እንኳን ደህና መጣ በድጋሚ። አንተ ከመምጣት በፊት እየነገርኳቸው ነበረ፣ ቪዲዮ እየሰራሁ ነበር እና ላጠፋው ጥፋት ለእስከዛሬው ማድረግ እንደሌለብኝ አውቃለሁ። ግን ያው አንዳንዴ ይፈጠራል አይደል? አዎ፣ ግን እንደምታስቢው ቀላል ነገር አይደለም አይደል? እኔ ጋር ጥሎ ያለፈው ነገር በጣም ከባድ ነበር። ከዛ በፊት በጣም ብዙ ጊዜ አስጠንቅቄሽ ነበር ምናምን። አሁን ወደ ኋላ መመለስ አልፈልግም፣ ግን ደግሞ በጣም ነበር ቅር ያለኝ። እሱም ደግሞ በደንብ ጠንቀሽ የገባሽ ይመስለኛል። አዎ አጥፍቻለሁ፣ ግን ይቅርታ። ጥሩ። ለማንኛውም ገብቶሽ ከሆነ እና የእውነት እንደጠፋሽ ሰምቶሽ ከሆነ ይሄም ያልፋል። እንግዲህ እኮ ይቅርታ በቂ አይደለም። ይቅርታ እኮ ሸርብሽ እኮ ጽጌ። እሺ ብቻ አይደለም ማለት ያለብህ፣ ፈገግ ማለት አለብህ፣ እንደ ድሮ ምናምን መሳቅ መጫወት አለብህ ነው እኮ። ቀስ እያለ ይስተካከላል እኮ። እሺ አውርተን የለ እንደ ረጅም ሰዓት ምናምን እኮ ይገባኛል። አዎ ተነጋግረናል ምናምን። እስቲ አሁንም ብዙ የቀሩ መስተካከል አለባቸው የማስባቸው ነገሮች አሉና እስቲ ብቻ እንዴት እንደምናደርግ። እሺ ኤኒዌይስ ያው ይቅርታዬን ተቀብሎኛል ብዬ አስባለሁ አይደል? አዎ ሳይሆን በደንብ ተቀብዬሻለሁ ጽጌ። አዎ ጽጌ ተቀብዬሻለሁ፣ ነገርኩሽ እኮ። ግን እንዳልኩሽ የቀረ መስተካከል አለበት ብዬ የማስበው ነገር አለ። አንቺና ዳኒ ጋር ያላለቀ ነገር አለ ምናምን እና እንደዚህ በቀላሉ ብናልፈው እንዳልኩሽ ነገ ድጋሚ የሆነ ነገር ተፈጥሮ የሚያጋጭና የሚያጣላ ነገር ነው የሚሆነውና እስከመቼ እንደዚህ እንደምንቀጥል ደግሞ እኔ በጣም ነው ግራ የገባኝ። በቃ በጣም ቶሎ ስሜት ይቀየርብኝ ያለው ምናምን። አሁን ሰላም ነን ስንል አሁን ማንም በህይወታችን ውስጥ ገብቶ እያጣላን ነውና እስቲ እንግዲህ ያለፈው አልፏል። በቃ አሁን ወደፊት መሄድ አለብን እና ከትናንትና ወዲያ ቪዲዮ ላይ አይተኸዋል መሰለኝ። ምን ፊል አደረግ? ምንም የለመደውን ተራ ድራማ ፈጥሮ ድጋሚ ሊያስቀናሽ እና አሁንም ማለት እንጃ አላውቅም እንግዲህ ምን እያሰበ እንደሆነ። እሱን ሊያስቀናኝ ሞክሯል፣ ግን ደግሞ እኔ አልቀናሁም አይደለ? እንደዛ ተሰምተዋል። እኔ እንደምቀና ተሰምተዋል። ማለት በቃ በዛ ልክ መሆን አልነበረብሽም። በእርግጥ ሳየው ቪዲዮን ማለት የሆነ እንዴት ነው በቃ ከሰው ጋር መጣ አይደል? አንቺ ህይወት ውስጥም ሌላ ሰው መጥቷል፣ እሱ ህይወት ውስጥም ሌላ ሰው መጣ ዛሬ ምናምን። በቃ ምንም እንዳልተፈጠረ እሰይ ደስ ይበልህ፣ እንኳን ደስ አለ፣ ህይወትን መኖር ትችላለህ። ይኸውልህ እንደዛ ብቻ አይደለም ሰው የሚያስበው ሌላ ነገር፣ መጋጨት፣ መጣላት ምናምን እነሱ ነገሮች አላስፈላጊ ነበሩ። ተረዳሽኝ? ምክንያቱም በቃ ማለት ይሄ ሰው በቃ ከአንቺ ህይወት ውስጥ ወጥቷል አይደል ጽጌ? በቃ አብቅቷል አይደል? አንቺ ነሱ ነገር በቃ የራሱን ሰው አገኘ። ሰው ከዛ በፊት የምናስበው ነገር ነበር። በቃ ከዚህ በኋላ ጣልቃ የእናንቺ ህይወት ውስጥ እየገባ ይበጠብጠንም ማለት ነው። ህይወት ውስጥ ሰው አለ ማለት ነው አይደል? በቃ ስለዚህ ደስ ይልሽ ነበር የሚገባው። ለምን በቀላሉ መቀበል ለከበደሽ አልገባኝም። አይ እሱ ነው መነጋገር አለብን ስልሽ ነበር። ዛሬ እንኳን ለመነጋገር ሳይሆን የጠራውክ ዳኒ፣ ሁሉም ሰው እኔ እንደምወደውና ካንተ ጋር የሆንኩት እሱን ለማስቀናት እንደሆነ ሰው የሚያስበው ማለት ነው። አይገርምኝም? እሺ ስለዚህ እንገርክ። እሺ የሰማሁሽ ነው። ቀጥይ። ስለዚህ ዛሬ ዳኒን ጠርቼዋለሁ ማለቴ በቃ እኔ እናንተ ያለንን ፍቅር እኔ እናንተ ያለንን ነገር ምናምን እንዲያውቅ ፈልጌ ነው። እኔ እናንተ ማለት እኔ ባንተ እንደምኮራ ካንተ ጋር ጥሩ ስሜት እንዳለኝ እኔ እናንተ አብረን እንደሆነን በጣም ደስተኛ እንደሆነን ምናምን እሱ ማወቅ አለበት። ለዛ ነው የጠራሁት። እነዚህ ነገሮች ለሱ ለማሳየት ለምን ይፈልግሽው? እሱ ለኔ ለማሳየት የሞከረው ነገር ስላለ በቃ ምን አገባሽ? እሱ ራሱ ኑሮ ይኑር አርፎ እንዴ በቃ ታዩ አልተውም። አሁን እኮ ጽጌ ስም እየሰማሽ ነው። አይ አትረዳኝ። እሱ ብቻ አይደለም አንቺ ህይወት ውስጥ እየጠበጠሽ ያለው አንቺ መተው ራሱ ይፈልግሻል መሰለኝ። እንደዛ አትበል በፂ። እሺ አሁን አንጨቃጭቅ። ይኸውልህ ሊመጣ ይችላል እኔ እናንተ
ፍቅራችንን ምን ያህል መወደዳችንን ምን ያህል እንደምንተሳሰብ አንተ ለኔ እንደምታስብልኝ ሁሉ ነገር ማወቅ አለበት። ሁሉ ነገር ማየት አለበት። እንዴ አንድ ቀን እንኳን አትረዳኝም እንዴ? እሱ ሁሉ ነገር እንዳቀፈልጋለሁ ነገርኩ አይደል እንዴ? ስለዚህ ደግሞ ለሱ የተለየ ነገር ማስመሰል አልፈልግም። ማስመሰል አይደለም አንተ ለኔ ታስብ። በቃ አርፌ ትክክለኛ ኑሯችሁን መኖር ነው የምፈልገው። ቆይ አንተ ለኔ ታስብልኝ አትወደኝም ንገረኝ። አትወደኝም ባንዱሽ ነው ነገር ኮሜንት በቃ ታዲያ እንደዛ የምታስብ ከሆነ በቃ ፍቅራችንን መወደዳችንን ሁሉም ሰው እንዲያቀፈልጋለሁ እንዴ? አሁን ግን የእውነት ግን ኦዲየንስ እንዲያውቅ ነው የፈለግሽው ወይስ ዳኒ እንዲያውቅ ነው? ኦዲየንስ እንዲያውቅ ነው የፈለግኩት። ኦዲየንስ እንዲያውቅ ፈልጋለሁ። ዛሬ እንኳን እንዴት ብቻ ያጠርኝም በዚህ አንደና መጣሽ እንዴ? ሰላም ብቻህን ነበር የጠራሁት ዳኒ። እኔም እሱ እንዳትናቀም ነበር ነግረንሽ ነበር እኮ እንደማንቀበል ያ ሲጀምር ብቻ እንደምፈልግሽ። እሺ እንዴት ናችሁ? አንተም ብቻህን ነበር የፈለግኩ። አንድ 5 ደቂቃ ትሰጭናለሽ? እንዴት ነሽ? እቺ ወራንታሽ አልገባኝ። ዳኒ ላውራው ነበር የፈለግኩት ዳኒ። እፈልጋለሁ። እዚህ ቤት ምንም መብት የለም ታውቃለህ አይደለ? በቃ መብት የለም። እዚህ ነዋሪ እኮ ነዋሪ ከወጣ እኮ ቆየ። ሌላ ነገር ከወጣ ቆየ። ዞር አድርጊልኝ። ከወጣ ቆየ። ሌላ ነገር ይመስላታል። እዚህ ጋር ልከራከር ገባሽ አይደለ? እዚህ ጋር ስንከራከር ሌላ ነገር ይመስላል እያልኩሽ ነው። ብቻ ላውራት ፈልጋለሁ። እኔ ሪል ነገር ነው ያዝኩት። እንዳንቺ እያስመሰልኩ አይደለም። ለማንም አላስመሰልኩም። እኔ ደብራት አልፈልግም። ከእሱ ጋር ደስተኛ መሆን ማወቅ አለብን። በቃ ሲሄድሽ አሳይኝ ደስተኝነትሽ። ፊትሽ ላይ ግን አላየሁትም። ብቻህን ነበር የጠራሁት ዳኒ። እኔም ብቻ እንደምታወሪ ነበር የማውቀው። ሰው ከሰው ጋር አገኘሁሽ። አንተም ከሰው ጋር መጣ። ሰው ይዤ መምጣቴ ትክክል ነበር ማለት ነው። ፈጣሪ ይወደኛል። ክርስቲያን ብቻ እንግዲህ አሻለ ቢያንስ ሰው እንኳን ይቀበለት። በዚህ ምን ትፈልጋለህ? ምን ላምጣልህ? እኔ ስል ነው እንደምታጭ ምግብ ትስራለሽ? ማ ይሻላል ምግብ ነገር ስሪላስ ማ አንቺ ሌላ ማን አለ እዚህ ሴት? ዳኒ ስነ ስርዓትን ያዝ። አትጨማለቅ እባክህ። ትስራለሽ ቤቲ ምን ይሻላል? ምን በላ ዳኒ ቃል እንዳላሳጠባት ስነ ስርዓትን ያዝ። ምን መብላት እንፈልግ? ምን ይሻላል? ምን እንብላ? ፓስታ ነገር ገንፎ ነው የምታደርጊው፣ ግን እስኪ ፓስታ ስሪልን አይሻልም? ፍቅር ሽንበር አይደለም በዚህ ቢያንስ ልክ እንደራሱ ጋር ተወጥነሽ ልጅ እንዳመጣ ጭራሽ አንተ ተወራለህ። ስማ አንተ ሽንኩርቱን ከተፈላት አንቺ ደግሞ አሁን ጥደሽ መኮረኒ ስሪ። ትንሽ ማነው ፓስታ ያለሽ? ፓስታ ስሪ። ዛሬ ግን ስነ ስርዓትን ያዝ። ቤት እንዳላስወለውላችሁ ሁለታችሁን ስርዓትን ያዝ። እንግዳ እኮ ክቡር ነው፣ ባህላችን ነው። ሲጀመር ማንጣት መጣሽ እሱ ነሽ። እኔ ካለው ሰዋለች። ከዚህ በኋላ ልክ እንደ ድንኳን ሰባሪ ሲወጣራበት ሁሉ ትገኛለሽ። እንዴት አለ ግዴታ ነው። ከዚህ በኋላ የትም ታየኛለህ። አንተ ደግሞ ቤት ምን አገባ? ስሙ እዚህ የሚጨሱት ቤት ሸይ ወይ ፓስታውን መስራት የምችላል መሰለኝ። ዝም ብለሽ የሆነ እንትን ፍርፍር ነገር ሞክሪ እስኪ። እሱ ሽንኩርት ይከተፍልሽ፣ አንቺ ደግሞ ስርዓትን ያዝ። ውጭ መጋበዝ ከብዶህ ነው። ሂድና ስራ አይሻልም? ዳኒ ስነ ስርዓትን ያዝ። እንደዚህ አታዋራው። ሲጀምር ብቻህን የጠራሁት አይደለ? ይኸውልህ ከዚህም በኋላ ይኸውልህ እንደዚህ አይነት ድራማዎች አያስፈልጉም። ስማኝ ዳኒ፣ ከዚህም በኋላ እንደዚህ አይነት ድራማዎች አያስፈልጉም እያልኩ ነው። እንደዚህ የምታረጉትን ነገር በጣም ነው የምታስጠሉት፣ አንቺም ጭምር። አልቻልኩም። አትናገሪ። ጨሰሻል። ውሃ ጠጡ። ለምን የምትጨሰው? ውሃ ጠጡ። አንተም እንደዛ እናንተ ሁለታችሁ የምታረጉት ነገር በጣም የምታስጠሉት በጣም ከነሽና ቤቱ ነፃ ማነው? ለምን የተጸዳ ቤት ገብተህ ምራጭ ያቂ ምትላት ተነሳንተ ገረድ መሰለች እንዴ? ተነስና ምግብ ስሩ አልኳችሁ አይደል? መልሱኝ ያላችሁ ጭራሽ ቁጭ ብላችሁ ዳኒ ስነ ስርዓት እንደዚህ ተገብሹ ጽጌ ለሲ ተጥሺ ነው ዳኒ። ተነሽና ምግብ ስሩ። ስማ ተነሽ ሽንኩርት ከተፍላታ እሱን አትናገረው። አትናገረው።
ምን አገባሽ እንጂ አትገፍተሪ። ስነ ስርዓትህን ና ነው ቁጭ በል። ስነ ስርዓትህን ኧረ ይከላከልልሽ በእናትሽ። ኧረ ተነስና ተከላከልላት። በፂቶ ለአንተ አታንስም። እሷ እሺ ትሰማኛለህ? ለአንተ አታንስም። ተከላከልላት። ኧረ እሺ ነው ወት ይደብራል። ከአንተ ይልቅ ከእሷ ጋር ብትጣላ ከላከልላት ነበር። ነይ ቁጭ በይ ጽጌ፣ ነው ቁጭ በይ ጽጌ። ኖ በፂ ነው ጠጋ በል ነው እሷ ተከልለ ቁጭ ብሏል። ኧረ እሺ ብለው አትናገረው። በሷ ተከልለ እንደዚህ ያተወራኛል። ምንም ነገር አልፈልግም። የሚያሳዝነኝ እሱ ነው በጣም እንደዚህ ያንጨረጨራት ብሎ ነው ማየት። በቃ ምን ያድርግ በቃ። ኦኬ የመሰላችሁ ምንድነው በእናንተ በሁለታችሁ ግንኙነት ጽጌ ቀንታ? አዎ እኔ በእናንተ በሁለታችሁ ምንም አልተቀጣጣንም። ይሄው ባሪ አለ እሱ አለ። እጅን ያሳረፈችው ባይዘው ልትመክራት ይገባል። አይደረግም። እጅን ያሳረፈችው ቀናቱ ከብዷት ፊቷን ይሄን የመሰለ ፊት ላይ ይሄ ፊት ማለት ነው ከክሬም ውጪ ምንም ነገር አይደለም። እንደዛ ተባታ ይገባል ነበር እንኳን መታቻት ማለት እንኳን መተውሻ ከዛም በላይ አድርገን ደስ ይለኝ ነበር። እኔ ናችሁ ቁጥቻችን እንነጋገራለን ይሻላል። አንቺማ መቼም ቢሆን አለቅሽም ታውቂያለሽ። ግን ስማኝ እንድታውቁ የምፈልገው ነገር እኔ ከህይወታችሁ እንድወጣ እንደፈለጋችሁ እናንተም ከህይወቴ እንድትወጡ ፈልጋለሁ። ማን መጣ? ተጠርተን እኮ ነው የመጣ ነው ባይዘው እሱ ብቻ ነበር ነው እሱ ብቻ የጠራ ነው። ትናንትና እሱ ነጠራልሻለሁ። እሱን በሚመለከት ነገር በጠቅላላ እኔ ያለው ብዬሻለሁ። ያ በቃ አይመለከትሽም። ይመለከተኛል። ለመጁ አንቺ ቦርሳ ነሽ አይደለሁም? ቦርሳ ነሽ እንዴ? እሱ በየቦታው በየሄደበት ግራ አንቺ ዝም በይ እባክሽ። አትጭይባት። ትናንትና ዝም አልኩሽ ሲባል እንዳትጭይባት። ጮሽ ማውራታችን ገባሻል? ጮሽ አታወሪያት። ፈልጓል እኮ እሱ ይሄን ድራማ ታዩ። ጮሽ አታወሪያት። ነይ ቁጭ በይ። እንደዚህ እንዲሆን ይፈልጋል እሱ። ቁጭ በይ። ትናንትና ዝም ብዬሻለሁ። ከዚህ በኋላ እጅሽን አታነሽባት። አርፈሽ ቁጭ በይ። እያናገርኩ ነው። ቁጭ በይ። ከዚህ በላይ ማለት ነው ትዕግስትን አትፈታተን። ትዕግስትን አትፈታተን። እንዳትተካው ዳኒ። ለሷ ብዬ በጣም ብዙ ነገር ትዕግስትን አትፈታተን። ዳኒ ነው ቁጭ በል። በቃ እሺ፣ በጣም በቃ አረፈጽም በል። አሳቀኝ። እሺ በቃ በቃ ቁጭ በል። ቁጭ በል። ዳኒ እሱ እንዳንተ መሆን አይችልም። እሺ ያ እሱ እንዳንተ መሆን አይችልም። ማንም እንደኔ መሆን አይችልም። እንዳንተ ማንም እንዲሆን አልፈልግም። ሲጀመር እንዳንተ የሆነ ወንድ አጠገቤ እንዲደርስ አልፈልግም። በቃ ተረጋጉ። በቃ ሶቻችሁ ብር የሚሰሩት እዚህ በቃ ውጡ። የሁለታችንን ድራማ አይታችኋል አይደለ? ሁለታችሁ አብራችሁ መሆን ትችላላችሁ። ሁለታችሁ አብራችሁ ተበጣችሁ ደህና ናችሁ አይደሉም? እኛ ግን በጣም ደህና ነን። እናንተ ግን ደህና አይደላችሁ። ቆማችሁ የተንጫጫችሁ ይጮሃችሁ። አረፍ በሉ እስኪ፣ አረፍ በሉ። መጀመሪያ ቤትሽ ነው የመጣሁት። ቢያንስ ትናንትና መንገድ ላይ ያዋረድሽኝን ውርደት አታዋርጂኝ። እንደተዋረደ ሰው እኮ ግን አይደለሽም አንቺ። አሁንም አይናውጥሽ መተሻል። ባይዘው አይደለም የተዋረድኩት፣ ራሷን ያዋረደች። እኔማ አክብሬ ቤት ይባላለው የልብ ጓደኛው ነኝ ብዬ ስተዋወቃት ነው ያንጨረጨራት። የልብ ጓደኛው ነው ወይስ የከንፈር ወዳጁ? ምን አገባሽ? አረፍ በሉ። ለምን ተነጋግረን እንደ ትልቅ ሰው ተነጋግረን ድጋሚ ላስቀምጣችሁ? ዳይ ስነ ስርዓትን ወዲህ ነው የምትመጪው? ስማኝ፣ እየፈለገች የተጠጋች ነው ባይዘው። አልወደድኩም። አትጠጊ። አልወደደችውም። ስለዚህ አትጠጊ። የሚያሳዝነኝ እሱ ነው። እኔ የሚያሳዝነኝ እሱ ነው። እኔ የሚያሳዝነኝ እሱ ነው። እሱ ነው የሚያሳዝነኝ። እኔ እስካሁን መተዛዘናችሁ አቁሙና ስም ይኸውልሽ፣ ስማኝ አንድ ነገር ልክ እንደሱ በጣም ባለጌና ጋጦ ጥላ ለመሆን እየሞከርኩ ነው ባይዘው። አይደለም ባይዘው፣ ለሁለት ልትይዙት ነበር። ግን አንድ ነገር ልንገርህ፣ እሱ ትናንት እንዴት እንደቻላት እስካሁን ድረስ እንዴት ነው አብረሃት የቆየው ስል የነበረው ገባ። ተመሳሳይ ናቸው። ለዛ ነው የተስማሙት። እሷ በጣም ብዙ ነገር እንደቻለች እናንተም ሁለታችሁ ተመሳሳይ ናችሁ። አንድ አይነት አንድ አይነት ናችሁ። ምን አደረግን? ቁጭ ብለን እንነጋገር እኮ ነው ያለው። እሺ ስለምን ነው የምትነጋገሪው? አሁን ስም ለመነጋገር መጣሽ? ለምን መሰለሽ? ህይወት አይተነዋል፣ ወደነዋል። ዛሬ እዚህ መሆን ፈልገናል። እዚህ ቤት ቫይብ ማድረግ እንፈልጋለን እና ውጭ ቫይብ ጭራሽ ምክንያቱም መብት አለኝ አይደለ? አንድ ቀን የወጣ መብት አለ እዚህ ቤት። መብት የለህም። እዚህ ቤት እንዳትመጣ ብያለሁ። ተነሽ ውጪ። ስነ ስርዓትን ያዝዳሉ። እንዳትነካኝ። መብት የለህም። አስወጥቻለሁ። አባርርሃለሁ። መብቴ ነው፣ የምኖርበት ቤት ነው። ማንም አያባርረኝም። ገባሽ? ነግሬሃለሁ። አልሰጥሽም። ዳኒ ኢትስ ኦኬ። ቀመጡ፣ እኛም እንቀመጣለን። ለምን ነው የምትቀመጡት? አንዳችን ነው የሚለት ያለበት። ውጡ። ሊቆ ከየት ነው ያገኘሃት? ምን አገባ? ታወከኝ። ዲማሽ ነው ያወቃት። መቼም እንዳንተ ከመንገድ ይዛል መጣች ማለት ነው። አንተ ከመንገድ ያመጣሽው ከመንገድ ነው ያመጣሽው። ፍቅረኛሽ አይደለም። ፍቅረኛዬ ነው ዳኒ፣ ነግሬሃለሁ። ይደብራታል ብሮ፣ በጣም ነው የሚደብረኝ። እስቲ ደግሞ ከንፈሩ ግንባሩ ምናምን ሳቢ ውስጥ ካሜራ
ተሳሳብ ካሜራ ፊት ምንም ነገር ማለት ስለማልፈልግ ነው። እንደ ሳምኩት አይተሃል። ፍቅረኛዬ ነው አይደለ? ስለዚህ ስማኝ፣ እኔ እና እሱ አብረን ያለ ነው። ሁለታችሁ አብራችሁ ናችሁ አይደላችሁ? በተቀመጡ አብሮ መሆን ማለት እንዴት ነው? እንደለክና ናዝ ሶፋ እዚህ ላይ እና እዚህ ጋር መቀመጥ ነው። ተቀመጡ ቢያንስ። በቃ ውጡ፣ በቃ ውጡ። ዳኒ ውጣ፣ በቃ ውጣ፣ ውጣ፣ ስራቴሽ ውጣ፣ ስራቴሽ ውጣ። እንዳንለኪ ሰው እየፈለግሽ አትልኪ። በቃ ከሰው ጋር ያልኩሽ ነው ሚስት አስቆማታ ሰብስበ ባልሽ እኮ ለምን እንወጣለን? ቤታችን ነው ብራዘር። አንተ እንዳላስወጣ ቤታችሁ አይደለም ዳኒ። ማን ነው ቤት ያደረገ? ማን ነው አንተ እዚህ ነው ያደረገ? አንተ ማን ነው ያደረገ? እሱ ማን ነው ያደረገ? አንተ እዚህ ነው ያደረገ ማን ነው? ከቻልክ ማለት ቤት ይዛት ይሄ ልጅ ምንም ነገር ከቻልክ ቤት ይዛት ሂድ። እሺ ወሬኛ ከቻልክ ሴት ልጅ ቤት ተከትለ መምጣት ደስ አይልም። ምንም ችግር የለውም። እኔ ነኝ ያለው ሴት ልጅን ተከትለ ቤት መምጣት ይደብራል። ሌላ ነገር ሰው ቤት አንተ ይዛት ትመጣለህ? ቤት እኔማ ወንድ ልጅ ይመጣ ያምርብኝ። አንተ ተከትላት አትምጣ። ይደብራል። ውጡልኝ፣ በቃ ውጡልኝ። እኛ ተንሽ ቤቲ ተንሽ ቤቱ ሰዳት ወንድ ልጅ ነው ቤቱ ሰዳት ለነዚህ ይዛት ወንድ ልጅ ነው በቃ ውጡ ውጡ ሴት ልጅ ቤት ይዛ በመጡ በፊታችሁ ይወጣሉ። ሴት ልጅ ወንድ ይዛ ቤቱ አመጣ ለቀቃት ታሳፍረኝ። መቼም ቢሆን ሁለታችሁ አትሆኑ ደስተኛ አትሆኑ። ግን እኔ ህይወቴ በሙሉ ደስተኛ ነው። ያው እሱ ከኔ ጋር ያለው እሱን ይኸውልህ ማየት አለብህ። ማውቀል ብለቀኝ እባክህ። ይኸውልህ ካንተ ጋር ብሆን አልችልም። ከሱ ጋር ያለው አንቺ ደግሞ መቼም ቢሆን ከሱ ጋር ደስተኛ አትሆኝም። ኦኬ ሰማኝ። ወንድ ልጅ ነው አይደል? ቤት ይዛት ሂድ። ሴት ቤት አትግባ፣ ይደብራል። ሴት ቤት አትግባ፣ ይደብራል። አይደል? አታፍሬ ነው ወጣ እንደውኑ በዚህ ነው በደንብ ያሳፍራል። ስገይላ ወይ ይሄ ሁሉ ነገር ፈጠሩ ደስ ብሎኝ ሳይሆን ከአንቺ ጎን መሆኔን ህዝቡም እነሱም እንደሰፈለኩ ነው። እንደዛ ሰው የነበረው ግን ደስተኛ አይደለሁም። አመሰግናለሁ ከጎን ስለነበርክ። በሁለቱ አንድ ላይ መሆን ቀረልሽ ነገር አለ እንዴ? ዳኒ ህይወት ውስጥ ሌላ ሰው መምጣቱ ምክንያት ምናምን ምን እንደዛ ተሰማህ አንተ? ዳኒ ህይወት ውስጥ ሌላ ሰው መምጣቱ ምክንያት ምናምን ቀረልሽ ነገር አለ? አንተ እንደዛ ተሰማህ? አዎ የቅናት ስሜት እያየሁብሽ ነው። በጣም እየተናደድሽ ነው። በጣም ጸባይሽ የሚቀያየረው ምናምን ልክ እነሱ ሲመጡ ምናምን እንደዚህ አይነት ነገር እንደሚፈጠር እያወቅሽ ነው ራሱ መጣሪውና ምንድን ነው ያልገባኝ ነገር አለ እሱ ጋር ቀረል እንዴ? ለምን አንተ እንደዚህ ተሰማህ? ለምን ብዙዎቻችሁ እንደዚህ የሚሰማችሁ? ስለ ሁኔታሽ ድርጊትሽ ምን አደረኩኝ? በቃ የሚፈልገውን ያድርግ እሱ እኮ እሱ የሚፈልገውን ነገር ማድረግ ይችላል። ታዲያ እኔ ምን አደረኩኝ? ካየሁት ነገር የተደረኩት እንደዛ አይደለም። ምን ተረዳ? አሁንም ምናልባት የቀረ ነገር እንዳለ ምናልባት ያልወጣልሽ ነገር እንዳለ በቃ አንተ ደግሞ አበዛኸው በጣም እንዴ። ስለማመጥ የምር የወደድኩ መሰለህ እንዴ? ስለዚህ እንደፈለክ መሆን ትችላለህ እንዴ? በጣም በዛውንስ። ስለዚህ እኔ ከዚህ በላይ ይሄን ነገር የምታገስበት አቅም የለኝም። አንተ ጭራሽ ለመንኩ። በጣም ተለማመጥኩ። ብዙ ምንም አልተለማመጥሽኝም። በጣም ብዙ ነገር ነው ያልኩት አንቺ ምክንያት ምንም አልቻልክም። ምን ቻልክ? ስለኔ ምን ሆንክ? ከዚህ በላይ ምን አልሆንክም። እኔ ነኝ ስለአንተ ብዙ ነገር ይሆንኩ። እኔ ነኝ ከገዛ ጓደኛዬ ይጣላው። መጀመሪያ ህይወት መውጣት ነበረበት። ይሄ ሰውዬ ወጣ። እሰይ ተገላገልሽ በእኔ ምክንያት። እንዲሁም በአንተ ምክንያት መገላገል እንደ ጥሩ ነገር ነው የምታየው። ታዲያ ምንድን ነበር? እንቅፋት ነበር እኮ ህይወት ውስጥ የሆነው አይደለም? እንቅፋት አልነበረም እሱ። በቃ እንደዛ ካልነበረማ አሁንም ልጅቷን ተይልኝ፣ እኔ እወደዋለሁ፣ አፈቅረዋለሁ፣ ያልወጣልኝ ነገር አለ። አሁንም ዳኒ ውስጥ ያለ እንደሱ አትበልጪ እንዴ። ምን እንደው ታረም ጠብቂው። በቃ ጓደኛዬ ብቻ ነው እኮ ያልኩህ። ከጓደኛዬ ጋር መጣላት አልነበረብኝም ለአንተ ብዬ፣ ምክንያቱም ማይሆን ነገር እየተናገርክኝ ስለሆነ እኮ። በዛ ነገር ቅር ተሰኝሽ ደግሞ መመለስ ትችያለሽ ያልኩሽ እኮ ነው። መመለስ ትችያለሽ አይደለማ ማለት አለብህ። ቢያንስ ይቅርታ እንደዚህ ማለት አልነበረብኝም ምናምን ማለት አልነበረብህም። እሺ አልነበረብኝም ጭራሽ። በአንቺ ምክንያት በጣም ብዙ ነገር ነው የቻልኩት። አንተ ምክንያት አንተ ከመጣ በኋላ ነው እንደውም ነገሮች የተወሳሰቡት። እሺ አንተ ከመጣ በኋላ ነው ነገሮች ከዚህ በላይ እንዳይወሳሰብ ማድረግ ትችይ ነበር ከፈለግሽ። በቃ የራስህ ጉዳይ፣ የራስህ ጉዳይ፣ የራስህ ጉዳይ። እንደዛ ነው ትመልሽልኝ። የራስህ ጉዳይ። አንተም ተከትለው መጣት ትችላለህ። እሺ ናሁ እርግጠኛ ነሽ? አዎ ስለምትናገሪውና ስለምትወስኛቸው ውሳኔዎች በደንብ እያሰብሽ ወስኝ ይስለኛል። ወስኛለሁ። በቂ ነው። ሰምኛለሽ። መጠቀሚያሽ አይደለም እኮ ስትፈልጊ የምታስወጪኝ፣ ስትፈልጊ ደግሞ የምትጠሪኝ። እሺ ምን ቀረ ታዲያ? ምን ልትሆን ነው? ምን ልትሆን አማራክ ታዲያ? እስከዛሬ የነበረው ነገር ሙሉ ውሸት ነበር? ውሸት ነበር? ውሸት አልነበረም። እኔ ጋር እውነት ነበረ። አንተ ነው ውሸት ስታስመስይ ነበር። አትወጂኝም። በዚህ ነገር ነው ወደኋላ አትወሰደው።
ወደኋላ አትመልሰኝ። እኔ እንደምወድ ደጋግሜ ነግሬሃለሁ። ይቅርታ ለመጠየቅ ከአንተ ጋር ለመሆን በጣም ብዙ ነገር ሞክሬያለሁ። ስለዚህ ይቅርታሽን ተቀብዬ ቤት ስመጣ ደግሞ ምንድን ነው የምትሰሪው ድራማ? የምን ድራማ? በዚህ ለምን ጽጌረዳ ከዚህ በላይ ድራማ አለ? ስለምትወስኚው ነገር ግን በደንብ እርግጠኛ ነኝ። ተወስኚሻል